በእውነቱ በጣም ያሳዝናል። የቸገረ ነገር ለባል አይነገር አለች አሉ አንድ ሴት። ትናንትና ባያት በቅማቶቻችን ነፍጠኛና አርበኛ እየተባለ የውጭ ጥላት ሲከላከል በቀይ ግዛት እንዳትያዝ አገራችን ስንት ሲያደርግ ታሪክ ያለው ሀገር ነበር። ዛሬ በጣም ያሳዝናል። ወንድማማች በእውነቱ እንደ ወንድማማች እየተዲያማ እየተጋደለ ምንድነው ጉዳዩ ነገሩ? በጣም እንዲያው የሚያሳዝኑ እተላይ ባልተፈጠርኩ የሚያሰኙ እተላይ ነው የደረስነው። ይሄ አርሶ አደርም ሆነ ዙሪያ ያለ አርሶ መብላት ልማት ፍትህ የጠማው ነው። አርሶ መብላት ነው የሚፈልገው። ጠብ አይወድም፣ ግድያ አይወድም። ደም እንዴት ይፋሰሳል? የሚያሳዝኑ እተደረስን። እላያችን ላይ ቀበሌያችን ላይ ባደርስ ዙሪያውን የሚሞተው የሀገራችን ልጅ ነው። ይህ አርሶ አደር መከላከያውም ልጃችን ነው፣ ፋኖም ልጃችን ነው፣ ታገራችን የወጣ ነው። ምንድነው ነገሩ? ለምን ይጋደላል? ለምን እንደዚህ ይዋደቃል? የውጭ ጥላት አልገባበት። ሽንቁር ከፍቶ ለጥላት ለምን በር ይከፍታል? ሌላ ይችን ሀገር የማይፈልጋት ሀገር የለም። አህያ በቀይ ግዛትም ሆነ በምን ሳትያዝ ቆይታለይ። ምቀኛ እኮ ዙሪያውን ይፈልጋታል። እዚሁስ በራሳችን እንደዚህ ስንሆን ጦለት እናርግ፣ ዱዓ እናርግ። በዛ ላይ ደግሞ መንግስት ርቆ ሄደ መንግስት ነው። ይሄ መንግስት በጣም ትምህርት ያለው መንግስት ነው። እስካሁን ያባብላል። በሬዲዮን እንሰማለን፣ በቴሌቪዥን እናያለን። ይሄ መንግስት ቀላል መንግስት አይደለም። እንተጋገዝና ይሄን ነገር እናውግዝ። አላህ ይገዘን። እርቀ ሰላም አላህ አውርድልን። እበብዬ ቀዳ ቅኔ ያፈለቀ ስንቱን እንደማድረጎ ስንቱን ያሳረቀ አገራችን ተጎርታብናለች። ልጆቻችን ተቤታቸው መውጫ አጥተዋል። ንብረታችንን አሁን አላዘዝንበትም። ይሄን ማዘዝ የምንችለው ምንድነው? ሰላም ሲሆን ነው። እኔ እግዚአብሔር ያመጣው መዓት ነው። ይሄን መዓት ግን በጸሎት በአንድነት በእምነት ነው። አሁን እኛ እውነተኛ ነን እዚህ ያለነው ሰው በሙሉ እኛም ራሱ እዚህ ያለነው ገበሬዎቹ ወደ ጸሎት መተናል። አባቶች መጥተዋል፣ ዞን መጥተዋል፣ ክልሎ መጥተዋል። መከለል የሚገባን አፋችንን ነው። አፋችንን እንከልለውና አፋችንን እንዝጋውና አፋችንን ጥሩ ነገር እናርብበትና አገሩ ሰላም ይሆናል። ግን አገራችን ሰላም እንዲያሆን የሚፈጥሩ አካሎች አሉ። እግዚአብሔር ተይበላቸው፣ እግዚአብሔር ተይበላቸው። እውነቴን ነው። እና አሁን ትልቁ ነገር ለሀገራችን፣ ለአንድነታችን፣ ለጉርብትናችን ሰላም ያስፈልገናል። ሰላሙን ማግኘት የሚገባን እንደዚህ ስንወያይ ነው፣ ስንገናኝ ነው፣ አንድነት ስንሆን ነው። አሁን ጥሩ ነገር አውተን ማታ ጠምዝዞ ነገር እየነገረ የሚሆን ከሆነ እንዴት ብለን ነው? እስቲ እውነት ከሆነ እስቲ እጃችንን አውንጠን እውነተኛ ነን ዛሬ እውነት ቀን ነው በልና እስቲ እንደው እስቲ እጃችንን እናውጣ። እስቲ እውነት ነው እንደው አሁን እውነት ነው ወይ? አሁን ሁላችንም እውነተኛ ፍርሃቱ አለብን፣ ግን እውነተኛ ነን። እስቲ እንደው እውነት እንግዲያስ አምላክ እውነት ይፍረድ፣ እውነት አምላክ ይፍረድ። እውነትም ይመልሰው። እነዛም የኛው ልጆች ናቸው፣ ወገኖ ናቸው፣ የኛው ቤተሰቦች ናቸው፣ ልጆቻችን ናቸው። እርቧቸው ከሆነ እንዲጠግቡ መንግስት ይፈልግ። ታው ይበላቸው፣ ወገናቸውን ይመልከቱ፣ ሀገራቸውን ይመልከቱ፣ ሀገራችንን ይጠብቁ፣ ሀገራችንን አንድነቱን ይጠብቁ። አማራ ለአማራ ወጥቶ አማራ መግደሉ ምንድነው? የትግሉ ወዙ ምንድነው? እስቲል ደግሞ ዛሬ በታሪክ ጠላት ከምንላቸው ሰዎች ጋር አብሮ አሽከር ሆኖ እኛ በወሬ የምንሰማው ነበረ። ከዚህ በፊት በጣሊያን ወረራ በተለያየ ጊዜ ባንዳ ሆነው አገሪቷን ሲያስወጉ የነበሩ ሰዎች አሁን በነዛ የመጋለብ ሁኔታ የመምጣቱ በጣም ያሳዝናል። ከዚህ መሃል ነፍስ ያወቁት በጣም ጥሩ የሚባሉት እጅ እየሰጡ ነው፣ ከመንግስት ጋር እየተደራደሩ ነው። በዚህ አጋጣሚ እኔ መንግስትን አመስግኘንም አልፈው ወረዳውም ብዙ ጊዜ አውቃለሁ እኔ ሽምግልና ይልክ ነበረ በዚህ በገነቴ አካባቢ። በዛ ሽምግልና ያላመኑ ሰዎች አልገቡም። ጊዜው ሲደርስ በራሳቸው መንገድ እየገቡ ያሉ አሉ። እነሱን እያመሰገን ሁሉም በየቦታው ጥረት እንዳደረገ አምናለሁ። ይሄን ክዶ መከራከር አያስፈልግም።
ነገር ግን አሁን እኔም አደራ ልል የምፈልገው በዚህ አካባቢ ያለ የሀገር ሽማግሌ የሃይማኖት አባት አሁንም ስራ ይቀራል። እናንተ በብዙ ቦታ እኮ ለመለመን ሄደው በእንብርክካቸው የተመለሱ የሀገር ሽማግሌዎች እንዳሉ አታውቁም እንዴ? ስለዚህ ይሄን የሞከረ የ04 ወይም ደግሞ የ02 ቀበሌ ሰው ካለ እስኪ ለምነን ነበር በሉ። የለም፣ ይሄ ስላልተሰራ ሰላሙ አይመጣም እዚህ አካባቢ። ስለዚህ ይሄንን እንዲሰሩ እኔ መልእክቴ ነው፣ አደራ ማሳልፋለሁ። ሰላም ከሌለ ልማት የለም። ሰላም ከሌለ ወጥቶ መግባት የለም። ሰላም ከሌለ ምንም ነገር የለም ማለት ይቻላል። እንደ ግለሰብም እንደ ሀገርም ለውጥ አይኖርም ከመጥፋት በስተቀር። ስለዚህ በመጀመሪያ ሰላም አስፈላጊ ነው። ይሄን ሰላም ደግሞ ለማምጣት ከፌደራል ጀምሮ እስከ ታች ያለ አመራር፣ የጸጥታ ኃይል፣ ህዝቡ በጋራ መስራት ይጠበቅብናል። ምናልባት ጦርነት አዋጭ አይደለም፣ ጦርነት አውዳሚ ነው። ነገር ግን ይሄንን ሰላም ማምጣት የምንችለው በሰላማዊ ንግግር ነው፣ በጠረጴዛ በውይይት ነው። ይሄንን መንግስት አጥብቆ መስራት አለበት ነው የኔ ሀሳብ። ስለዚህ እኒህ ወጡ ወንድሞቻችን ናቸው። እኒህን አግባብቶ አስማምቶ ወደ አንድ አመቶ በጠረጴዛ ዙሪያ የሰላሙ ችግር ቢፈታ ነው። ካልሆነ ግን በተለይ እዚህ አካባቢ ያለን ማህበረሰቦች ችግር ውስጥ ናቸው። 2 አመት ከ5 ወር ከ6 ወር አካባቢ ችግር ውስጥ ናቸው። ስለዚህ ልማቶች በከፊል ቆመዋል ማለት ነው። ምናልባት ህዝቡ ሳይሰራ ቀርቶ አይደለም። የጸጥታ ኃይሉ እጅግ በጣም ከፍተኛ መስዋዕትነት ከፍሏል። አመራሩ እጅግ በጣም ከፍተኛ መስዋዕትነት ከፍሏል። በዛ ልክ ግን ሰላማችን አልተረጋገጠም፣ አንጻራዊ ሰላም ቢኖር። ስለዚህ መንግስት ህዝቡና ጸጥታ ኃይሉ ሰላም ላይ አተኩሮ መስራት ይጠበቅበታል። ጫካም ያሉት ወንድሞቻችን ቢሆን አብረው ከእናንተ ጋር የነበሩም አሁንም ከኛ ጋር ከማህበረሰቡ ጋር የነበረ ነው የተገለለው። እሱም እንዴት ይመጣል? ባለበትም ተዝም ነጋሪ ካለህ በሰላም ወዲህ ሰላምና ቶሎ በሉት። በቃ አዎ፣ ወዲህ ሰላምና ቶሎ። ጥሩ አይደለም ጠብ፣ ጥሩ አይደለም መጋደል፣ ጥሩ አይደለም መጠፋፋት። ወንድማማች ነው እኮ። አሁን ግን ቀኝ እጅህን በግራ እጅህ፣ ግራ እጅህን በቀኝ እጅህ እየመታበት ያለ አጋጣሚ ነው። እናንተም የላይ አመራሮች እስከ ፌደራል መንግስት እባካችሁ እውነትም ምከሩልን። ይሄ ህዝብ እውነት ያስፈልገዋል። ይህ ህዝብ በቃ መታለል፣ የዕለታዊ የዝም ብሎ ጊዜያዊ ሪፖርት ሙሊት አይፈልግም። መሰረት ያለው ነገር፣ መሬት ያለው ነገር በቃ ሰላም ናፍቆታል። በውጭም ያሉ ወንድሞቻችን በጫካ ያሉ ይግቡ። እርቅ መምራት አለበት። ተርቅ ነው እንጂ ተጠብ ትርፍ የለውም፣ ክሳራ ነው። ምናልባት የውጭ አትራፊዎች ሊኖሩ ይችላሉ፣ ብዙ የሚነግዱብናሉ። እኔ አሁን ማስረሻ ሰጤን በጣም አመሰግናለሁ። አሁን ባለፈው ወደ ሰላም መጥቶልናል፣ እናመሰግናለን። የሱን ፈር ይዞ ሁሉም ወደ ሰላም እንዲመጣልን እንፈልጋለን። ስለዚህ ሰላም ናፍቆናል፣ ሰላም ናፍቆናል። ሲቀጥል እናንተ ይህን ሰላም እጫፍ እንዲታደርሱን እንፈልጋለን፣ የክልል ባለስልጣኖች። ስለዚህ አሁን ይሄ እውቅና አግኝቶ ይሄ በጫካ ያሉት ወንድሞቻችን ወደ እርቅ መጥተው በድርድር ነው። በጦርነት መቼም የሚያሸንፍም ተሸናፊም አሸናፊም የለም። ስለዚህ ጦርነት አይረባንም፣ አይበጀንም። ስለዚህ ወደ ሰላም ኑልን። እናንተም ጫካ ያሉትን ጥሩልን። ከአንድ ቦታ ወደ አንድ ቦታ የሚዘምተው ካልሆነ በእኛ አካባቢ ውስን ሰው አለ። ይሄንን ውስን ሰው ግን ቅድም እንዳልኩት ቤተሰብ የሆናችሁ ሰዎች ብዙ አለ። የሀገር ሽማግሌዎች፣ የሃይማኖት አባቶች ለነሱ ሽምግልና ብታደርጉ ብታስገቧቸው